ከ80 ዓመቱ በኋላ ለምንድን ነው የሚገረዘው የሚል በርከት ያለ ጥያቄ ተነስቷል። ሳምንት እኮ ሊያገባ አሁን የሚመጣ ሰው አለ። መታጠብ አይፈልጉም። ምክንያቱም ቢታይባቸው ደግሞ ተማሪ ያበሽቃቸዋል። ይህን ያህል ዓመት ሙሉ ሲጨንቅ የኖሩት ለዚህ ነው ወይ ይላሉ። ዚፕ የሱሪው ዚፕ ይዞት እንዲሁ ይዘውት መጥቶ ወደ 10 ዓመት እንደዚህ ሆነዋል። ትምህርት ቤት ሄደው ጠዋት እስከሚመለሱ ሽንታቸውን የማይሸኑ ልጆች አሉ። እንዴት ናችሁ? ስለ ግርዛት የምናወራው በጣም በትላልቅ ምክንያቶች የተነሳ ነው። ብዙ ጊዜ ግርዛት ስል በነገራችን ላይ የወንዶችን ግርዛት ማለቴን ልብ በሉልኝ። ያልተገረዙ ወንዶች የሚደርስባቸው የስነ ልቦና ጫና እጅግ ከፍተኛ ነው። በዚህ ምክንያት ምን ነገር አጥተዋል፣ ምን ተከስቷል የሚለውን እናያለን። ባለፈው በተከታታይ ቪዲዮዎች ስሰራ የ80 ዓመት አዛውንት ጭምር ለግርዛት ይመጣሉ ያሉኝን ሐኪም ጠቅሼ አንድ መረጃ ቅብያችሁ ነበርና አሁን ሰው ከ80 ዓመቱ በኋላ ለምንድን ነው የሚገረዘው የሚል በርከት ያለ ጥያቄ ተነስቷል። ይህንንና ሌሎችን እንነግራቸዋለን። ልጆቻችሁን ያስገረዛችሁ ወላጆች ካላችሁ ደግሞ በትክክል ስለመገረዛቸው እርግጠኞች ናችሁ ወይ? የተበላሸ ነገር ካለ እንደሚስተካከል ታውቃላችሁ ወይ? ለህፃናትም ለአዋቂዎችም በእነዚህ ዙሪያ እጅግ በጣም ፋይዳ ያለው መረጃ ልናቀብላችሁ ነው ዛሬ። የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ ከጋበዝኳቸው እንግዳዬ ጋር እመለሳለሁ። እንግዳዬ ዶክተር ግርማ አዳል ናቸው። ማይጨውን መቼም የማያውቅ የለም። የማይጨው መካከለኛ ክሊኒክ ባለቤትም ስራ አስኪያጅም እንዲሁም ደግሞ በዛ እጅግ በጣም የተከበሩ ሐኪም ናቸው። ስለዚህ ትክክለኛውን መረጃ ከትክክለኛው ሰው እንደምታገኙ እርግጠኛ ሁኑ። ዶክተር በጣም ነው የማመሰግነው ስለመጡልኝ። እኔም አመሰግናለሁ ስለተጠራው። ይሄ የግርዛት ጉዳይ በጣም አነጋጋሪ ነው። ሀሳቡን ካቀረብን በኋላ ብዙ ጥያቄዎችም ተነስተዋል እና የመጀመሪያው ብዙዎችን ያስገረመው ነገር የ80 ዓመትም ወንድ ጭምር ሊገረዝ ይመጣል የሚለው ታሪክ ነው እና ምንድን ነው መነሻው? እንግዲህ ምንድነው መነሻው? በተለያየ ምክንያት ያው ወላጅ በጊዜው ማስገረዝ የነበረበትን ባለማድረጉ ሰዎቹ ወይ ዘመድ ጋር ያድጋሉ ወይም ደግሞ በህፃንነት እናት ወይ አባት ይሞታሉ። እንዲሁ ባለመመቻቸት ያድጉና ከዛ በኋላ ደግሞ ትልቅ ሲሆኑ ያፍራሉ። ለዘመድም ለጓደኛም መናገር አይፈልጉም። እንዲህ እያሉ እየተሳቀቁ ይኖሩና መጨረሻ ላይ ደግሞ እድሜያቸው ወደ እርጅና በሚሄድበት ጊዜ አሁን ደግሞ ብሞት ቤተሰቤን ያሳፍራል ይሄ ነገር፣ እሱ ለካ እንዲህ ነበሩ ያልተገረዘም ነበሩ የሚል ነገር ስለሚመጣ ሞር እንደውም እድሜያቸው በገፋ ቁጥር ይጨነቃሉ። እና አንድ ሰው እንደውም ሲነግሩኝ ራሴን ባመመኝ ቁጥር ወይኔ ልጋለጥ ነው ይሄን ነገር ብዬ ወደዛ ነው የማተኩረው። እና በጣም ሲታይ ቀላል ነገር ይመስላል። የስነ ልቦናው ጫና ግን በጣም ከፍተኛ ነው። ሌላው ደግሞ በሃይማኖት በኩል ለምሳሌ ለመቁረብ ቤተክርስቲያን ሄደው ጸሎት ለማድረግ ምናምን እንዲሆኛ አልሄድም የሚል ሀሳብ አላቸው። በሙስሊም ለምሳሌ ሶላት ለመስገድ ጧሃር አይደለሁም ብለው ያስባሉ። እና እኛ እንጠይቃለን ሁልጊዜ። የምንጠይቀው ምንድነው? በተለይ አሁን ከ80 በላይ 70 ውስጥ ያሉ ሰዎች ሲመጡ ለምን እስካሁን ቆይተው አሁን አሰቡት የሚለውን ሳንጠይቅ አናልፈው፣ በግል ማለት ነው። እና እኔ ራሴ ነኝ የምጠይቃቸው እና የሚሰጡት ምክንያት በጣም ተመሳሳይ ነው። እና በቤተሰብ ምክንያት የሆነ ቤተሰቦቼ ደግሞ በልጅነቴ ስለሞቱ አክስቴ ጋር አጎቴ ጋር አደኩ። እነሱ ደግሞ ያን ነገርም አላዩትም፣ እኔም አልተናገርኩ። ከዛ እያልኩ ወደ ከተማ መጥቼ ወይ ክፍለ ሀገር ሊሆን ይችላል አዲስ አበባ መጥቼ ስራ ይዤ ምን ብዬ ወይ በንግድ ተሰማርቼ ስኖር ሁሌ ግን እንዳሳሰበኝ ግን ለማን ላማክር? ለጓደኛም መንገር እንትን እስከዛሬ እንዲህ ነህ እንዲህ ምናምን ስለሚባል አልነግርም፣ ለዘመድም እንዳይነገር እድሜ ሄዷል እንዲህ እያልኩ እንደውም አሁን ማስታወቂያችሁን አይተን ነው በተለይ አዋቂ ወንዶችን በምስጢራዊ ቀጠሮ እናስተናግዳለን የሚለውን ነገር ሲነገር ስልኳን ይዘን ነው ደውለን የመጣ ነው። ለሰው ለማማከርም በጣም ይከብዳል።
አሁን አንድ ሰው ኩላሊቱን ቢያመው ልቡን ቢያመው የትኛው ሐኪም ነው የሚሻለው? እንዲህ ልብ ችግር አለኝ ወይ ኩላሊቴ ምን ማለቱ በጣም ቀላል ነው። እዚህ ላይ ሲደረስ ግን በጣም ሰው ያፍራል። ይሄን ለመናገር ለጓደኛም ለመናገር በጣም ይቸገራሉ እና በዛ ምክንያት ነው ባህላችን ነው። ለምንድን ነው አሳፋሪ የሆነ? ይሄ እንግዲህ አንዱ የህይወት መስመር ነው። አዎ ብዙ ሰው ምንድን ነው የማይረዳው ነገር አሁን ፈረንጆች አውሮፓም አሜሪካም በተለያየ የጤና ምክንያት ካልሆነ በስተቀር አይገረዙም። ግን እነሱ ከኛ የሚለዩት ምንድን ነው? ቆዳውን ወደኋላ አድርገው ማጽዳት፣ በየጊዜው ማጽዳት፣ ልጆቹ ነፍስ ካወቁም ራሳቸው ማጽዳት እንዲችሉ ማስተማር ይችላሉ። እኛ ጋር ግን ይህንንም የሚያስረዳ የለም። ብዙ ጊዜ ልጆቹም ከፍ ካሉ ማንም ሰው እንዲያጥባቸው አይፈልጉም፣ ራሳቸው ናቸው የሚታጠቡት። ግን መጀመሪያውኑ ይህን እንዲህ አድርገው ማጽዳት እንዳለባቸው ያስተማራቸው ግን የለም። ብዙዎቹ እኛ ጋር ሲመጡ ጎረምሳው ምናምን በጣም ቆሻሻ ይዞ በጣም በመጥፎ ሁኔታ የሚመጡ አሉ። ኢንፌክሽን ይዟቸው የሚመጡ አሉ። ይሄ ምንድነው? መጀመሪያ ወላጅም አልገባውም። ለልጆቹ መጀመሪያ ሲያድጉ ራሱ እያጸዳ ማስተማር ማሳየት ነበረበት። ያንንም አያረጉ ካልተገረዘ እስኪገረዝ ድረስ። አለበለዚያ ዋናው ሶሉሽኑ ግን ቤስት እኛ ሀገር ሞቃትም ነው። በሃይማኖቱም መገረዝ ተደጋፊ ነው። በሃይጂኑም ቢሆን በሳይንሱም በጣም ጥሩ ነው የወንዶች ግርዛት እና ሳይንስም የሚደግፈው ነው። ግን ይህንን ያልተረዱ ወገኖች ናቸው እንግዲህ ልጆቹ ጋር እንዲህ አይነት መሳቀቅ የሚፈጥሩት። ሁለተኛ ደግሞ በክፍለ ሀገር በተለይ በገጠር ሰፈራቸው በግርዛት ምክንያት አንድ ልጅ ቢሞት ያው በባህል ስለሆነ ወይ ደግሞ የልጁ ታላቅ ወንድም በዚህ አይነት ቢጎዳ ሁለተኛ እናቶች ልጃቸውን አያስገርዙም። በኋላ ሲያድግ እንደሆነ ይሁን እንጂ እኔ ልጄን ሊሞትብኝ አልፈልግም ይሉታል። ብዙ ስንጠይቃቸው አሁን የኔ ታላቅ ወይ ሰፈራችን አንድ ልጅ ሞተ እናቴ እምቢ አለች። ስለዚህ እነሱም ላይ ይሄ ዕጣ ይገጥመናል ብሎ ስለሚፈሩ ይተውታል። ግን በኋላ ተጽዕኖ እስከ እርጅና ድረስ ተከትሎት ይሄዳል። ተግባባን? እስከ እርጅና ድረስ ያስባል። እኔ አሁን አንድ ባለሀብት የሆኑ ሰው እድሜያቸው ሜይ ቢ 70ዎቹ መጨረሻ አካባቢ የሆኑ ሆቴል ምን የሌለኝ የለም አሉ። ግን አንድ ቀን ይህ ሁሉ አስደስቶኝ አያውቅም። በፍጹም ደስ ብሎኝ አያውቅም። እነ ሁሌ ደስታ እንደራቀኝ እዚህ እድሜ ደረስኩኝ አሉ። በዚህ ምክንያት እኔ አሁን ምክር የምሰጠው ምንድነው? አንደኛ ይቅርታ ያን ያህል ደስታን የሚያርቅ እንደ ከፍተኛ የአካል ጉዳት ወይ ጉድለት የሚታይ መሆን የለበትም። በጣም ቀላል ነው። የሕክምና ባለሙያን ማማከር እዛ ሄዶ ይህንን ነገር በደቂቃዎች የሚያልቅ ጉዳይ ነው እና ብዙ ጊዜ መጥተው በ15 ደቂቃ በ20 ደቂቃ ተሰርቶ ሲያልቅ ይህን ያህል ዓመት ሙሉ ሲጨንቅ የኖሩት ስለዚህ ነው ወይ ይላሉ። በጣም ይሳሳታሉ። ግን ያው የግንዛቤ ጉዳይ ነው። ህዝቡ ቢያውቅ ኖሮ እነሱ ይህን ቢረዱ ኖሮ በፍጹም እዚህ ችግር ውስጥ አይገቡም ነበር። በተማሪዎች ላይ ለምሳሌ ተማሪዎችን ብትወስጂ ዩኒቨርሲቲ ሲገቡ ከቤተሰብ ተለይተው ይሄዳሉ ካምፓስ። አሁን ካምፓስ እንግዲህ ኮመን ሻወር ነው ያለው። ኮመን ሻወር አንዳንዶቹ መታጠብ አይፈልጉም። ምክንያቱም ቢታይባቸው ደግሞ ተማሪ ያበሽቃቸዋል። ሲታዩ ይለዩታል እና ሌሊት ሁሉ ሰው ከተኛ በኋላ ተነስተን ነው ሻወር የምንወስደው ይሉሻል። ገብቶሻል? እና በጣም የስነ ልቦና ጫናው እንደዚህ እንደ ቀላል የሚታይ አይደለም። አንድ ልጅ ደግሞ አውቃለሁ ትምህርቱን ሁሉ አቋርጦ የመጣ እንደዚህ አይተውበት ልጆቹ ሲያበሽኩት በቃ ትምህርቱን ትቶ እዛ ከተመደበበት ዩኒቨርሲቲ ተመልሶ ነው የመጣው እና ቤተሰቡ እኔ ጋር አመጡት። አሁን ይኸው ችግሩ በአጭር ተላቋል፣ ተቃሏል። ስለዚህ ሄደ ትምህርትን ቀጥል ስንል እዛ ቦታ አልሄድም ማለት ነው። እዛ ቦታ አልሄድም። አሁንም ቢሆን ችግሩ ቢቃለልም ጫናው አይለቀኝም እና አሁን እንትን መቀየር ነው ያለብኝ አሉ ቤተሰቦቹ። ትንሽም ደህና ቤተሰቦች ስለሆኑ አይ ቲንክ አዲስ አበባ
ፕራይቬት ቀጥሎ ይሆናል ብዬ አስባለሁ። በምንም አይነት አልሄድም ነው ያለ። በቃ አሁን እኮ ምንም ጭንቅላት አውጣው ችግር የለም ይሄ እኮ ጥፍር መቁረጥ ማለት ነው ምንም ችግር የለውም ስለው እንኳን ሊቀበለኝ አልቻለም። እና ቀላል ነገር አይደለም። ሌሎች ምክንያቶች ምንድናቸው? አሁን እኔ ልጆች እንደው ተረስተው ወላጆች ባለመኖራቸው ወይም ሌላ ቦታ ሲያድጉ በዚህ ምክንያት ሳይገረዙ ይቀራሉ የሚል ግምት ብዙም አልነበረኝም። ይሄ በጣም ሰው ልብ ሊለው የሚችል ነው የሚገባ ነው ብዬ አስባለሁ። ዘመድ ቤት ብዙ ልጅ ያድጋል። ወላጆችን በተለያየ ምክንያት ሳያስገርዙ ቀርተው ከሆነ ያንን ነገር ልጁ ላይረዳው ይችላልና ይቅርታ፣ ወላጆች አሳዳጊዎች በጣም ማየት እንዳለባቸው የሚያስገነዝብ ነው። በጣም እናመሰግናለን ለመረጃው። ሌላ ምን ምክንያቶች አሉ በጊዜ ልጆች ሳይገረዙ እንዲያልፉ የሚያደርጉ? ያው እነዚህ ከገለጽኳቸው ውስጥ ናቸው ብዙዎቹ ምክንያቶች። በተለይ ይሄ በህፃንነት አባትና እናት መፋታት ወይም ደግሞ አባት ጋር የሚያድጉ ከሆነ እናትም አቅም ማጣት፣ ልጁ ማደጉን ነው የሚያዩት፣ እድገት ማሳየቱ ምናምን ነው። አንዳንድ ጊዜ ደግሞ ኢቭን አሁን አዲስ አበባ ያሉ ወላጆችም ምን ያደርጋሉ? አሁን ልጁ ሲወለድ ቢጫ ሊሆን ይችላል፣ አየር መተንፈስ ሊቸገር ይችላል፣ ክብደት ማነስ። ያ እንግዲህ ሕክምና ያገኛል። ሕክምና አግኝቶ ወር ባልሞላ ጊዜ ውስጥ ለውጦች ይኖሩታል። ደህና ነው። ግን እነሱ ኮንቲኒየስ ይሄ ልጅ በቃ ሲወለድ በሽታ አሞት ነበርና አናስነካውም ሌላ ጫና ነው ብለው የሚያስባሉ። እና እኔ ይሄ እኮ በቃ አለቀ። አሁን 5 ዓመቱ 6 ዓመቱ ወይም 10 ዓመቱ ነው ይመጣል። ለምን አቆያችሁ ስትይ በልጅነቱ እንደዚህ የሽንት ውሃ ጠጥቶ መተንፈስ አቅቶት አይሲዩ ነበር ኦክሲጅን እየተሰጠው ምናምን ይሉሻል። ያ እኮ በቃ ዳነ። ከዳነ በኋላ ለምን እንደገና ጫና እናደርግበታለን? ፍርሃት ነው። ገባሽ? አንድ ሰው ያመዋል፣ ይታከማል። ከታከመ በኋላ ይድናል። ከዳነ በኋላ እኮ ፉሊ ጤነኛ ልጅ ሆነ ማለት ነው። ጤነኛ ልጅም ሆኖ ልክ አዚፍ ያ በሽታ እንደሚቀሰቀስበት ወይም ዊክ ነው ብለው ስለሚያስቡ ወይም ማድረግ አይፈልጉም። ባይሆን ምንድን ነው መደረግ ያለበት? ከተሻለው በኋላ ይከታተሉ የነበረውን የህፃናት ሐኪም ወይም ሐኪሙን አነጋግሮ አሁን እንዲህ ያሰበን ነበር ይህም ማድረግ ይቻላል ብሎ ማማከር ይቻላል እንጂ ዝም ብሎ እስኪያድግ ድረስ መጠበቅም አይገባም። ዘቤስት ግርዛት ደግሞ መቼ ነው ብትይ በህፃንነት ጊዜ ነው። ልክ እንደ መጽሐፍ ቅዱስም እንደዛ በ7 ቀን የሚለው ነገር በተግባርም ስታየው እንደዛ ነው። ከ7 ቀን እስከ 2 ወር ያለው በጣም ሴፍ የሆነ ግርዛት ነው። አንደኛ ቁስለት የሚባል የለም ምን የለም፣ በቃ ንጹህ ስራ ነው። እነሱንም የሚያማቸው ምንም የሚላቸው ነገር የለም። በጉርምስና ላይ ስትመጪ ግን ነገሩ ሌላ ነው የሚሆነው። ገብቶሻል? ጉርምስና ላይ ያለው ካራክተር ይቀየራል እና ጉርምስና ላይ ስትመጪ የማይፈለግ ኢሬክሽን ቶሎ ይመጣል። ጉርምስና ነው፣ እድሜ ነው። ያ ደግሞ ቁስሉን የመዳኑን ጊዜ እንዲራዘም ያደርገዋል እና የመድማትም ቁስሉንም ቶሎ ያለመዳን የሚያመጣው ጉርምስና ነው። እንደውም በስተርጅና የሚሆነው በጣም የተሻለም ሊሆን ይችላል። ምክንያቱም አይረበሽም። ቁስል የሚረበሽ ከሆነ የመዳን ጊዜው ይረዝማል እና ህፃናት ግን ቤስት የግርዛት ታይም የሚሰጠው ህፃን ላይ እና ለማንም ወላጅ አድቫይዝ የማደርገው ቢያንስ ከተወለዱ ከ7 ቀን እስከ 2 ወር ቢበዛ እስከ 3 ወር ያለው በጣም ጥሩ እንትን። በእርግጥ እኛ ጋር በማንኛውም የእድሜ ክልል ይሰራል። አንደኛ መሳሪያውም በየእድሜ ክልሉ እስከ ትልቅ ሰው ድረስ ስላለን ችግር አይደለም። ግን ዘቤስት የሚሆነው ግን ለቁስል አዳዳኑም ላያያዙም የሚመቸው እስከ 2 ወር ያለው ቢበዛ እስከ 3 ወር ያለው የተሻለው። ዞሮ ግን መፍትሄ ያለው ከዛም በኋላ ቢሆን አለው ጊዜ የመውሰድ ጉዳይ ካልሆነ አዎ ምንም ችግር የለውም። ከዛም በኋላ
አልፏል ብሎ መቆም የሚገባው ነገር አይደለም። በኢትዮጵያ ያለው ባህላችንም ሳይንሱም ስለሚደግፈው እኛ ደግሞ እንደሚታወቀው ሁሉም ኢትዮጵያዊ በየቀኑ ሻወር የተመቻቸ ሻወር የለውም። የተመቻቸ የመታጠቢያ አክሰስ ስለሌለ እንደ ፈረንጆቹ ኤቭሪዴይ ጽዳቱን መጠበቅ ያስቸግራል። ይሄ ብቻ አይደለም። አሁን መገረዝ ብዙ አድቫንቴጅ አለው። አሁን የአባለዘር በሽታዎች ለምሳሌ የአባለዘር በሽታ ከተገረዘ ወንድና ካልተገረዘ ወንድ ብታወዳድሪ ያልተገረዘው የመያዝ እድሉ በጣም ሰፊ ነው፣ HIV ጨምሮ ማለት ነው። ምክንያቱም በግብረ ስጋ ግንኙነት ጊዜ የመላላት እድሉ ሰፊ ነው የዚህኛው ያልተገረዘው። እንደዚህ አይነት ቫይረስ ባክቴሪያ ደግሞ እንደዚህ በተላጠው የሰውነት ክፍል እንደሚገቡ ስለዚህ እንደውም ትልቅ HIV በጣም በበዛበት ጊዜ እንደውም ብዙ ሰው የመያዝ እድሉ የሚያነሰው ብዙ የተገረዘ መሆኑ ነው። እና ይህንንም ግንዛቤ ውስጥ ማስገባት ያስፈልጋል። ባህሉ ሃይማኖቱ ብቻ ሳይሆን ከጤንነት አንጻርም በጣም ወሳኝ ነው። የወንዶች ግርዛት አላስፈላጊና የማይፈለግ የነበረው የሴቶች ግርዛት ነው። አሁን ህዝቡ በደንብ እየገባው አንዳንድ ነገር ወደኋላም እየተመለሰ እሱ በጣም ስህተት ያለው ነው። ስህተት ያለው ነገር ነው። አክቹዋሊ እሱም እኮ ታሪክ አለው። ይሄ የሴቶች ግርዛትም በፊት የነበረውን አንዳንድ ነገሮች ስታነቢ ምንድነው በኢትዮጵያ ታሪክ በተለይ አንድ ሰው ልጁን ሲድር እሷ ድንግል ሆና መገኘት አለባት ነው። አለበለዛ ግን ቤተሰቦቿን ታሰድባለች፣ እንደዚህ ባለጌ ነች ተብሎ የአግቢው ቤተሰቦችም የኛውን ቤተሰብ ያዋርዳሉ፣ ልጅቱንም ሊመልሷት ይችላሉ። አንብቤያለሁ እንዲህ አይነት ነገር እና ያንን በመፍራት የልጅቱን የፍላጎት ለመክታት የታሰበ ቴክኒክ ነው ማለት ይቻላል። በሌላ በኩል ግን እሷን ይጎዳታል እና እነዚህ ሰዎች የቤተሰብን ክብር ለመጠበቅ ሲባል እና በባህላዊ አነጋገር ምን ይላሉ መሰለሽ? ይሄንን ኦፊሻል አድርገው ላለመናገር እቃ ትሰብራለች ሚንስ ትባልጋለች ላለ ማለት ነው። ይሄ ነው አላማውና ይሄ ነው። ይሄ ግን በጣም እጅግ ኋላ ቀርም በየትኛውም ዓለም በሳይንስም የማይደገፍ በወሊድ ጊዜም በጣም ሴቶች እንዲቸገሩ የሚያደርግ ስለሆነ መንግስትም በጣም የጤና ተቋማትም ሁሉም ተባብሮ በቀድሞ አጠራር ጤና ጥበቃም ብዙ ታግሎበት አሁን ጥሩ ሁኔታ ላይ ነው። ምናልባት እንግዲህ ወደ ዳር ያለው ሶማሌ፣ አፋር እንዲህ አይነቶቹ እንግዲህ አሁን ይሄ አርብቶ አደሩ አቁሟል የሚለው ላይ ነው እንጂ እዚህ ከተማ ውስጥ አንዳንድ ነገሮች እየተመለሱ እየመጡብንም ስላለ መገታት አለበት። እሱ በፍጹም መሞከርም መታሰብም ያለበት ጉዳይ አይደለም። ትክክል። ተመልካቾቻችን ፋይዳ የዩቲዩብ ቻናልን ነው እየተከታተላችሁ የምትገኙት። እንግዲህ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ሌሎች አስገራሚ በርከት ያሉ ጉዳዮችም አሉ፣ እንመለስባቸው። ተመልሰናል። ዶክተር ቅድም አንድ ነገር እያጫወቱ የነበረ ከመግባታችን በፊት ይሄ ወንዶች አለመገረዛቸው ምን ያህል ጫና እንደሚፈጥርባቸው ራሱ ላይም ሙከራ ያደረገ ልጅ ነበር ብለው ነበርና ቢያጋሩልኝ ደስ ይለኛል። አንዳንድ ጊዜ ምንድነው ጫናው፣ ለምሳሌ ጓደኛም ላይበት ይችላል፣ ወይም ያው በልጅ ተማሪዎች ነው እንግዲህ መበሻሸቁ ምንም ስለሚኖር በዛ ምክንያት ሊሆናል። አንድ ልጅ ራሱ ለመቁረጥ ሞክሮ ያው ህመሙንም ባለመቻል ደምም እየደማ ነው ቤተሰቦቹ እኛ ጋር ይዘውት የመጡት። የተወሰነ ሞክሯል፣
እኛ ጋር ለምን እንደዚህ ሆነ ሲባል እሱን ስጠይቀው በቃ ብዙ ጊዜ ነግሬያቸው ምንም አቴንሽን አልተሰጠኝም ነው። በአስገረዙኝ ትምህርት ቤት እንዲህ ነው ምናምን እያልኩ ስነግራቸው ብዙም እንትን ስላላሉኝ በቃ ራሴ ላድርገው ብዬ ሞከርኩኝ አለ። 15 ዓመት እንደዚህ ይሆናል። 18 እና እኛ ጋር አስተካከልንለት በዛ ሁኔታ እንትን ብሎ ሌላው አንድ ልጅ ደግሞ በጣም ማስታወሰው ዚፕ ይዞት ጫፉን የሱሪው ዚፕ ይዞት እንዲሁ ይዘውት መጥቶ ወደ 10 ዓመት እንደዚህ ሆነዋል ተሸክሞት እና እኛ ለማላቀቅ አሁን ዚፑን ቆዳውን ስለያዘው ጫፉን ቆዳውን ስለያዘው ዚፑን ማላቀቅ አልሞከርንም። ምክንያቱም ሞር ያመዋል ባንቀሳቀስሽ ቁጥር። ዚፑን በመቀስ ቆርጠን ሱሪው እንዲወልቅ አደረግንና ዚፑ እያለች ግርዛቱን አደረግንለትና ያቺን እሱ የተገረዘ ነበር ቀድሞ አልተገረዘ ስላልተገረዘች የቆዳውን ጫፍ ያዘበት እና እዛው ተገርዞ ከነዚፑ የቆዳዋን እዛው ጥለናት ሄደ። ምን ምክንያት ሰጡ ግን ቤተሰቦች? ያው እኮ ነው አንዳንድ ጊዜ ምን መሰለሽ ያው ይለምዱታል። ልጁ ደህና ስለሆነ ይሄኛው ነገር ብዙም እንትን አይልም። አሁን ብዙ ልጆች እኮ ይናገራሉ። እኔ አሁን የሚገርምሽ ትምህርት ቤት ሄደው ጠዋት እስከሚመለሱ ሽንታቸውን የማይሸኑ ልጆች አሉ። ስሸና እታያለሁ ብሎ እና በስራ ብዛት ሊሆን ይችላል፣ በኢኮኖሚ ብዛት እነዛ ልጆች አሁን ሁሌ ነው የሚጨቀጭቁት። እንዳውም ካልተገረዙ ትምህርት ቤት አልሄድም፣ በዚህ ክረምት ካላስገረዛችሁኝ አልሄድም ሁሉ የሚለዋል። እና አስቢ እንግዲህ ትምህርት ቤት ውለው ሽንቱን ሳይሸና ኩላሊቱን አፌክትድ ሊሆን ይችላል። ሽንቱን ወጥሮ ማንም እንዳያየው ሰውን ችግሩ እና ቤተሰብ እዚህ ውስጥ ምክር መስጠት አለበት። ይሄን ደግሞ ኃላፊነት መወጣት አለበት። አንዳንዶቹ እኮ ፈረንጅ ሀገር ወይ ቪዛ ወይም ዘመድ እዛ እናቱ ወይ አባቱ ካሉ ፈረንጅ ሀገር ሊሄድ ሲል እዛ ውድ ስለሆነ መተኛትም አለበት። ብዙ ፕሮሰስ አለው። መግረዝም ደግሞ አይፈልጉም። ፈረንጆቹ የሚገረዝበት ምንም ምክንያት የለውም። ህመም ከሌለው ኢንፌክሽን ካልመጣ ማንም አይገርዝልሽ። እንደኛ ጋር ኖር ላይሆን ይችላል። አዎ እነሱ አይገርዙም። እዚህ መገረዝ እንዳለበት እዛ ደግሞ መገረዝ የለበትም ነው የእነሱ ሀሳብ፣ ሌላ ችግር እስከሌለው ድረስ። ስለዚህ ከዚህ ሲሄዱ ይህን አሰርቶ ይሄዳሉ። ኢቭን ትልልቅ ሰዎች ዲቪ ደርሷቸው ወይ ምናምን ሲሄዱ ይህን ነገር እዚሁ ጨርሼ መሄድ አለብኝ፣ ይህን ሀሳብ ተሸክሜ መሄድ የለብኝም ብለው የሚወጡ አሉ። ተግባብተናል። አሁን እንደውም የሚገርምሽ ብዙ ስራችን ምንድነው ከፈረንጅ ሀገር ልጆቻቸውን ለቫኬሽን ይዘው መጥተው አስገርዘው ነው የሚሄዱት። ምክንያቱም እዛ የሚገርዝላቸው የለም። ጂዎች አሉ እነዚህ እስራኤሎች ሐኪሞች፣ እነሱ ባህላቸውን ስለሆነ የራሳቸውን ህብረተሰብ ይገርዛሉ። እና አንቺ አሁን ሩቅ ቦታም ሊሆን ይችላል፣ በውድም እዛ ሂደሽ ነው ልታስገርዥ የምትችይው። ሁለተኛ ደግሞ አሜሪካን ሀገር ሲገርዙ፣ አሁን አሜሪካን ብንወስድ እንደ ኤግዛምፕል ጫፏን ብቻ ነው ነካ የሚያደርጓት። እንደኛ አይነት ኖርማል ግርዛት አይደለም የሚሰሩት። የእነሱ ፐርፐዝ አቅቷቸው ሳይሆን ፐርፐዙ ምንድነው ወደኋላ አድርገሽ ለማጽዳት እንዲመች ብቻ ነው እንጂ ፉሊ ነፃ እንዲሆን አይደለም። እና ሁልጊዜ እዛ ሀገር እኛ ሰዎች ሄደው ይወልዳሉ። የአሜሪካን ዜግነትም ለማግኘት ለምናምን እዛ አስገርዘው ይመጡና እንደገና ኮሬክሽን እኛ ጋር ነው የሚመጡት። ተመልሶ ለሁለተኛ ጊዜ ይገረዛል። እና የእነሱ ግርዛትና የኛም አይመሳሰሉም። እነሱ ቆዳውን በስነ ስርዓት አያነሱትም። ጀስት ወደኋላ አድርጎ ለማዝራት እንዲመች ብቻ ነው። ግርዛት እንኳን ቢገረዙ ማለት ነው። እና በደንብ ግርዛት የሚሰሩ እነዚህ አይሁዶቹ ናቸው። አይሁዶቹ ደግሞ እንደ ልብ አታገኛቸው።
አንቺ ካለሽበት ከተማ ሩቅ ሊሆን ይችላል። እዛ ድረስ ሄደሽ ነው እንትን የምትይው። እሱ አሁንም ክፍያውም ቀላል አይደለም። እሱ አሁን ብዙ ስለሚያስቸግራቸው ሀበሾቹ ቫኬሽን ብለው ይመጣሉ። ለሁለት ፐርፐዝ ነው። ቫኬሽንም ዘመዶቻቸውን ይጠይቃሉ፣ ልጃቸውንም አስገርዘው ይሄዳሉ። በቃ በአንድ ድንጋይ ሁለት ወፍ ነው የሚሰሩት። ይገርማል በጣም። የማረሙን ነገር ካነሱ የተለያዩ ሀሳብ ያቀረብኩላቸው ሰዎችም ጠይቅልኝ ያሉ ነበሩና እድሜያቸው ከፍ ያለም እንዲሁም ደግሞ ለልጆቻቸው አስበው የጠየቁ ወላጆች አሉ። ምን አይነት ነገር ነው የሚታረመው እናንተ ጋር? አንድ የሌላ ቦታ ቀደም ብሎ ተገርዞ አሁን የጠቀሱልኝ አለ። ለምሳሌ አሜሪካ ትንሽ ቆዳ ብቻ ነው የሚነሳው። እዚህ ሲመጡ በእኛ ደንብ መሰረት እንዲስተካከል ይደረጋል። ሌሎችስ ምን አይነት ስህተት የተፈጸመባቸው ሰዎች እናንተ ጋር ይመጣሉ? ምን አገልግሎት ማግኘት ይችላል? እስካሁን ለምሳሌ እንደዚሁ የቀረ ቆዳውን በደንብ ሳያነሱት የቀሩትን ቆዳው በትክክል እንዲነሳ እናደርጋለን። ሌላው ደግሞ ብዙ ጊዜ አሁን ከተሰሩ በኋላ ኢንፌክሽን ምናምን ካጋጠማቸው ቆዳው ልክ እንደ በቆሎ ለምሳሌ በቆሎ ቆዳውን ስታነሹ በቀላሉ ይላጣል ከላይ ያለው። የእኛም ተፈጥሮ እንደዛ ነው። በቀላሉ ወደኋላ ስታደርጊው ይላቀቃል። ግን በዛ በኢንፌክሽን ምክንያት ቆዳው ከሙሽራው ጋር ይያያዝና ይድናል። አሁን እሱ በቃ ከንፈርሽ ከአፍንጫሽ ጋር ተጣበቀ እንደማለት ነው። ይህንን በሰርጀሪ ነው የምታላቅቅ። ልክ ቦታውን ሳይለቅ ቅርጹን ሳይበላሽ ይህንን በሰርጀሪ ካላላቅሽው ወደ አንድ ወገን ሁሉ ሊያጣመመው ይችላል። ሽንቱን እንኳ በቀጥታ ላይሸና ይችላል። እና አጉል ቦታም መገረዝ እንደውም የበለጠ ችግር ያመጣል የምንለው ለዚህ ነው። እና እሱም ተስተካክሎ የራሱን ቅርጽ መያዝ አለበት። እንደዛ ነው። አሁን ለምሳሌ ፊሞሲስ ይባላል። ለምሳሌ ሙሽራው ቆዳው ይመጣና ይጠብና ለሽንት መሽኛ ቀዳዳው ብቻ ሲኖር ይህንን ወጥሮ እዛው ቀብሮ ይዘዋል። እና ልጁ እድገቱንም ይዘዋል። ሽንቱን ደግሞ በሚሸናበት ጊዜ መጀመሪያ በቆዳው ውስጥ ልክ እንደ ፊኛ ተጠራቅሞ ነው በጠብታዎች መልክ የሚወጣው። ይህንን አሁን ከፍቶ ማላቀቅ ያስፈልጋል። እና ማንኛውም በዚህ ከግርዛት ጋር በመጣ ችግር የማይስተካከል የለም እኛ ጋር። እና አንዳንዱ ምንድነው በቃ ልጅ የተበላሸ ብሎ ተስፋ ይቆርጣል። ከዚህ በኋላ ወንድነቱም ሁኔታ በቃ ልክ እንደ አካል ጉዳተኛ እንትን ምንም ማድረግ አይቻልም ብሎ የሚያስብ አለ። ግን ይቻላል፣ የማይቻል ነገር የለም። እና አንድ ሰው እግሩ ሊጎዳ ይችላል፣ አንድ ሰው እጁ ሊጎዳ ይችላል፣ እንደዛው ብልቱም ሊጎዳ ይችላል። ያን ግን በባለሙያ ማስተካከል ይቻላል። እና አንዳንድ ጊዜ ተስፋ ቆርጦ ዝም ብሎ መቀመጡ ጥሩ አይደለም። ዋናው ቁም ነገር ምንድነው? ይሄ በግልጽ ውይይት ብዙ ጊዜ ሰው ስለማያቀርበው ነው እንጂ ኢንፎርሜሽኑን ማግኘት ይቻል ነበር። ግን የዚህን ነገር አንስቶ መወያየት፣ ይሄ ችግር አለብኝ፣ የት ብሄድ ይህን ችግር ማቃለል እችላለሁ፣ ምን አይነት ባለሙያ ማነጋገር አለብኝ ብሎ አውጥቶ ማማከር ስለማይችል ነው ችግሩ እንጂ አሁን ገጠር ብዙ ትልልቅ ሰው ክፍለ ሀገር ተወልዶ እዛው በባህል ተሰርቶለት ምናምን የሚኖር ነው። በዛ መካከል ጉድለቶች ሊኖሩ ይችላሉ፣ ግን መናገር አይፈልግም። ግን እንዲህ አይነት ሚዲያ ተደራሽነት ሲኖር ግን በቃ ስልኩን ወስዶ ቀጥታ ከባለሙያ ጋር መነጋገር ይችላል። እና እንዲህ አይነት ነገሮች አሉ። ብዙ እንዲህ አይነት ብልሽት ያጋጠማቸው በጣም ተስተካክሎ ተደስተው ጥሩ ህይወት የቀጠሉ አሉ እኛ ጋር መጥተው። እና አንዳንድ ጊዜ እንደውም እናትና አባታቸውን የሚረግሙ ሁሉ አሉ። እነሱ ናቸው እንዲያረጉኝ ምናምን። እኔ አስታውሳለሁ አንድ 25 ዓመት ምናምን የሚሆነው ልጅ
ደጅማ ነበር የመጣውና እህቱ ነች ይዛ የመጣችው። እህቱ የአዲስ አበባ ነዋሪ ነች፣ እሱ ደግሞ ጅማ ነው ከቤተሰብ ጋር የሚኖረው። የዚህ አይነት እንዳልኩሽ በኢንፌክሽን ምክንያት ቆዳው ያልሆነ ቦታ ላይ ተጣብቆ ቅርጹን ሁሉ አሳጥቶታል። ቅርጽ ራሱ የለውም እና አመጣችሁ እኛ ጋር ተሰራ። ሁሉ ነገር እንደነበረ ሆነለት እና አሁንስ ይቅርታ ታደርግላቸዋለህ። በእነሱ በጣም ቂም ይዞባቸዋል። እነሱ ናቸው እንዲያደርጉኝ ብሎ ስላሰበ አሁንስ ይቅርታ ታደርግላቸዋለህ ወይ ስንለው አሁን በአሁኑ ሳይ ማሰብም ራሱ ይሄንን አልችልም፣ ጊዜ ያስፈልገኛል። ይቅርታ ኢቭን ለማድረግ ጊዜ ያስፈልገኛል። ምክንያቱም ብዙ አመት ተጎድቼ ነው የኖርኩት በዚህ ምክንያት። እንግዲህ እነሱ የፋይናንስ አቅማቸው ሊሆን ይችላል። በባህል ደግሞ ድሮ እኮ በባህል ነው የሚሰራው ብዙ ጊዜ እና በተለይ ወጣ ያለ ቦታ እንችላለን ስለሚሉ በወላጅም ይችላሉ ብሎ ስለተቀበላቸው ነው እነሱ ምላጫቸውን ይዘው የሚመጡት። እና አሁን ግን በጣም እየተሻሻለ ሰው በባለሙያም ችግር አይገጥምም ማለት አይደለም። በጤና ባለሙያ ተሰርቶ ስህተቶች ሊኖሩ ይችላሉ። ማንም ስህተት ሊሰራ ይችላል። ግን ዋናው ቁም ነገሩ ስህተቱ መታረሙ፣ ስህተቱን አርሞ ህይወት ነው ለዛ ግለሰብ፣ ያ ህይወት ነው። ህይወት ስለሆነ ዝም ብሎ እንደሌላ ነገር የሚተው ነገር ሳይሆን ህይወት ነው። ህይወቱ መስተካከል አለበት እና ይሄ ነገር አለ። እንደው በዚህ ጉዳይ ስንነጋገር ሳምንት እኮ ሊያገባ አሁን የሚመጣ ሰው አለ። ሰርጌ ሳምንት ነው አሁን ይሰራልኝ የሚል አለ። ኖ ከሰርግ በኋላ ነው ቶሎ። ምክንያቱም ሰርግ ላይ ነገር ተጽዕኖ ሊያደርግ ይችላልና አሁን እኛ ኃላፊነት አንወስድም። ገብቶሻል? አሁን ቅዳሜ መጥቶ ኔክስት ቅዳሜ ነው ሰርጌ እና ዛሬ ይሰራልኝ ይልሻል። እንደውም እንደዚህ አይነት ሰዎች ደግሞ እነማን ናቸው ብትይ ንግድ ላይ ያሉ ቢዚ የሆኑ ሰዎች እና ታይም የሚያጡ ሰዎች አሉ አይደለም። ታይሙ ትዝ የሚለው አሁን ነው። በቃ ሰርጉ ስለደረሰ በቃ አሁን ይህን ሶልቭ አድርግልኝ ምናምን ነው። ከሰርጉ በኋላ ይቻላል፣ እሱ ችግር የለውም። እና የፍረቱም የምኑም ነገር ስላለ ያንን ለማስተካከል ነው እንግዲህ ተጽዕኖ እንዳይፈጥርበት ነው እንጂ አሁን የሚያገባት ልጅ ጋር አብረው ቆይተው ሊሆን ይችላል። ምንም እንትን አይደለም። ተጽዕኖ እናስረዳለን። ተጽዕኖ አያምጣብህ፣ ችግር የለው። በተመቸ ጊዜ መተህ ይሰራልሃል። ግን አሁን ቅዳሜ ለማግባት አንተ በደንብ ሰርግህን ኢንጆይ ለማድረግ ሊያስቸግር ይችላል ብለን እንመክራለን። አንዳንድ ደግሞ የሚገርምሽ በጣም የገባቸው ዘመናዊ ሰዎች ባልና ሚስት አብረው መጥተው ቁጭ ብላ እንዲሰራለት የምታደርጋለች። ምንም እንደዚህ ነው መቆጠር ያለበት ነው። አሁን እኔ የምለው ምንም ኖርማል በቃ ሚስቱ ጋር መጥተው ምናምን ወጣቶች ይመጣሉ። ወጣቶች ገርልፍሬንዱ ጋር ይመጣሉ። አብረው ቁጭ ብለው እሷ ቁጭ ብላ ይሰራለት እና በዚህ አይነት ነው መታየት ያለበት፣ ቀለል ባለ መንገድ። እነዚህ ምክንያቶችን ማወቅ ራሱ አሁን ብዙ ሰዎች ጋር የመረጃ ሲደርስ ትልቅ እፎይታ እንደሚሰጥ ይገባኛል። አይደለ? የሚያሳፍር ነገር እንዳልሆነ፣ በተለያዩ ምክንያቶች ሰዎች ሳይገረዙ ሊቆዩ እንደሚችሉ፣ በግርዛት ወቅት ደግሞ ስህተት ተፈጥሮ የተበላሸ ነገር ሊኖር እንደሚችል፣ ያ ደግሞ እንደሚስተካከል ማወቅ ብዙዎችን ይታደጋል ብዬ አስባለሁ። ምክንያቱም እኔም ጋር ስለ እናንተ መረጃ ከሰጠው በኋላ በውስጥ መስመርም አማክሪን እያሉ የመጡ ሰዎች ነበርና ጥያቄያችሁ እንደተመለሰ ተስፋ አደርጋለሁ። በተለይ ግን ለወላጆች በጣም ጠቃሚ ምክር ነው የሰጡልን። ልጆቻቸውን ማየት አለባቸው። ልጆቻችንን፣ ወንድ ልጆቻችንን አንደኛ የማስገረዙ ነገር በደንብ መታሰብ አለበት፣ ጊዜ ሰጥቶ ያንን ነገር ማሰራት። ከዛ ውጭ ግን የተበላሸ ነገር አለ የለም የሚለውን በደንብ እንዲያጤኑ የሚያደርግ ነው። እስቲ እርስዎ የሚጨምሩት ከሌለ በመጨረሻ ከግርዛት ከተሰራ በኋላ የሚፈጸሙ ስህተቶች ካሉ ወደ ቤታቸው ይዘው ሲሄዱ ምን ማድረግ እንዳለባቸው እናንተ የምትሰጧቸው መመሪያዎች አሉ። ግን ምናልባት አሁንም እዚህም ላይ ከማፈርም ካለመመለስም የሚመጣ ስህተት ካለ ደግሞ እነሱን እናርም።
እንግዲህ ምንድነው ግርዛት አሁን ህፃናት እኛ እዛ ለጥፈናል አያያዙ ነው። አሁን ህፃኖች ከተገረዙ በኋላ እናት እንዴት መያዝ እንዳለባት 1 2 3 ተብሎ ተጽፏል። ዳውን ፎቶ አንሱት እንላቸዋለን። ምክንያቱም በስልክ ጥያቄዎቹ ተመልሰው ወደኛ ስለሚመጡ ይሄን አንሱና በዚህ መሰረት ያዙ። አንደኛ ዳይፐር መደረግ አለበት። በእግሩ እንዳያሸው እግሩን ዘርጋ አድርጎ መጠቅለል ያስፈልጋል። ሲተኛ ዳይፐሩን ከፈት እያደረጉ አየር እንዲያገኝ ማድረግ ያስፈልጋል። እሱን በደንብ በዝርዝር ገልጸናል። ለትልልቅ ሰዎችም አሁን 1 ሳምንት ረፍት ያስፈልጋቸዋል። ብዙ ጊዜ አንዳንዱ ወዲያው ተሰርቶለት መኪናውን አስነስቶ ወደ ስራ ወደ ጅቡቲ መሄድ ይፈልጋል እና እንነግራቸዋለን ቢያንስ 1 ሳምንት ረፍት ያስፈልጋል። እግር መሀል ያለ ነገር ነው። ሙቀት አለ፣ ልብስ ያሸዋል፣ ምን ይላልና ረፍት ማለት መተኛ ሳይሆን ቤት አካባቢ መሆን ማለት ነው። ከስራ ትንሽ ረፍት ያስፈልጋል። ሌላው ግን እኔ የምሰጠው ምክር ምንድነው? አንደኛው ወላጆች በታይም ኦን ታይም ማስገረዝ አለባቸው ልጆቹ። ያም ባለማድረጋቸው ልጆቹ የስነ ልቦና ጫና ሲያድጉ ያድርባቸዋል። ኢቭን ገና 7 ዓመት ከመዋለ ህፃናት ወጥተው መዋለ ህፃናትም ይጀምራቸዋል። ከመዋለ ህፃናት ወጥተው ትምህርት ሲጀምሩ ሁሉ ነው የሚጀምራቸው። ያ እንደዚህ የስነ ልቦና ጫና እንዲደርስባቸው አይገባም። ሁለተኛ ማንኛውም ሰው ደግሞ ይሄ ነገር በጣም ትልቅ ኢሹና ትልቅ ጉድለት አድርጎ መጨናነቅም የለበትም። ባለሙያ ማማከርና ሶሉሽን ነው እንጂ ከስራው ከደስታው ከምኑ የሚገጣ ጉዳይ መሆን የለበትም። ሌላው የወላጅ በሞት መለየት ወይም በፍቺ ተደምድሞ ልጆች ሌላ አክስት አጎቱ ዘመድ ጋር ሲያድጉ ቢያንስ እነዚህ ቤተሰቦች መጠየቅ አለባቸው። ተገርዘሃል፣ ያስገርዘዋል ልጅ እንደሆነ ሲያድግ እያፈረ ስለሚሄድ እንዴት ነው ብለው አይተው ይሄ ልጅ መርዳት ትልቅ ነገር ነው። እኔ ጫናውን ስለምናየው አቅልለው አያዩትም። በጣም አቅልለው ስለማያዩት ነው። እና እነዚህ ምክሮች ነው የምሰጠው። ሁሉ ነገር በወቅቱ ከተደረገ ለወላጅንም አያማርርም። ልጅ ሲያድግ እሱም የስነ ልቦና ጫና ውስጥ አይገባም። ስለዚህ ወላጅ ለልጁ ማድረግ የሚገባውን በወቅቱ ወቅት ደግሞ አብሮ መጠበቅ አለ። በተቻለ መጠን በህፃንነት በተቻለ መጠን ካለፈ ደግሞ ሊቀር አይችልም። ባለው እድሜ ሊሰራ ይገባል። መልካም። የሚመረጠው ግን ሁልጊዜ በልጅነት። በጣም ጥሩ። እንግዲህ ዛሬ የተገናኘ ነው ያልተገረዙ ልጆች ወይም አዋቂዎች ካሉ ይህንን አይተው ምንም አይነት ስሜት ሳያድርባቸው ወደ ሕክምና ተቋማት እንዲሄዱ አጠቃላይ ምክሩን ለመስጠት ነው። እናንተ ጋር ግን ይሄ አገልግሎት ስላለ አድራሻ የት ነው የሚል ተደጋጋሚ ጥያቄም ስላለብኝ እንዴት ያገኟቸዋል የሚለውን እሱን ነግረውልኝ እናብቃ ዶክተር። የእኛ አድራሻ እንግዲህ ማይጨው ሜክሲኮ አደባባይ ከተግባረድ ዝቅ ሲሉ የጊዮርጊስ ቢራ ፋብሪካ ህንፃ አለ፣ ጥቁር ህንፃ። ከሱ ፊት ለፊት ያለው ህንፃ ማይጨው ህንፃ ወይ ምናሴ ህንፃ ነው የሚባለው ህንፃው 2ኛው ፎቅ ላይ እንገኛለን። በስራ ሰዓት ዘወትር አለን። ከእሑድ በስተቀር አገልግሎቱን ማግኘት ይቻላል። ስልካችን 0115 51 90 84 ነው። ወይም ደግሞ 21 0911 21 02 59 በዚህ ሊያገኙን ይችላሉ። መልካም። እጅግ በጣም አመሰግናለሁ ዶክተር። በጣም ምክር ነው የሰጡልን። ብዙዎች ከዚህ ይጠቀማሉ ብዬ እኔም ተስፋ አደርጋለሁ። አመሰግናለሁ።